እኔ ግራ የሚገባኝ ማለት ነው ለምንድን ነው መጨረሻ ላይ ስራ ብዙ ጊዜ የሚበላሹት? እኔ እንደዚህ አስባለሁ። ምን መሰላችሁ? ከዛሬ 3 ወር በፊት ወደ ማታ ወደ 2 ተኩል ላይ 3 ተኩል ላይ ምናምን ተደወለልኝ እና ስልኩን ሳየው የሰውዬ ማታ ማታ እንደዚህ ሬር ነው በቃ ከደወለ እና ሰምቲንግ ሮንግ እንግዲህ ምናምን ብዬ አነሳሁት። ሄሎ ምናምን ስል ፊሊፕ እንዴት ነህ ሰላም ነው ምናምን አትሊስት ሂዝ ኦኬ አሉ እግዚአብሔር ይመስገን እንዴት ነህ ምናምን አለው ነገ ጠዋት አረሳም አይደለ ጠዋት እኮ ኢቨንት አለን ምናምን አለኝ። አዎ አላረሳሁትም ምናምን አይ ኮምፕሊትሊ ረስቼው ነበርና እስከሚያስታውሰኝ የጠበኩኝ ነበረ። አዎ አረሳሁትም ምናምን ሲል በቃ ነገ ጠዋት ላይ የአንተን ፕላትፎርም ይዘና የሆነ ኔትወርኪንግ ፕላትፎርም አለችኝ ኢቨንት ላይ ማማ እንደመጣና ኔትወርክ እንድታደረጉ ምናምን ማች ያደርጋቸዋል ከሰዎች ጋር ማለት ነው። እና በቃ እሷን ይዘናና ጠዋት ላይ 2 ተኩል አዳማ ሪዞርት ና አለኝ። እሺ ሌላ ምንም አላልኩት። ኦኬ አልኩኝና ዘጋሁት። ከዛን እናቴን ነገ ጠዋት እኮ አዳማ ሊሄድ ነው አልኳት። አዳማ ምን ልታደርግ? ለስራ። የምን ስራ? ለምን እንደዚህ አዳማ ከነዚህ ስራዎች ጋር ኢቨንት ምናምን አለ ምናምን ስላት፣ ኧረ አንተ ልጅ ተው ምናምን ኧረ ምናምን አለችኝ። ቀልድ መስሏት አይ አይደለም 3 ወር የምን 3 ቀን ምናምን ነው። ከዛ አሳመንኳት ምናምን ኦኬ በቃ ለሚ ጀስት ቴስት ላድርገው። 2 ዌብሳይት አለኝ ኔትወርኪንግ እና አንድ ሌላ ዌብሳይት አለኝ። እነሱም በቃ እዛ ስለሚያስፈልግ ቴስት ላድርጋቸው ምናምን ብዬ ቴስት አደርገዋለሁ። ሁለቱም ዳውን ነው አይሰሩም። እንዲህ ያልኩት ማለት ነው ማታ። በስመ አብ ምንድን ነው የተፈጠረ ያለው ችግር አለ እንዴ ምናምን። ከዛ አንደኛውን ደውዬ የጠየኩት እንደዚህ ሆኗል ምናምን ስለው ኦኬ ለሚ ቼክ አለኝ እና አሻለ። አንደኛው ደግሞ ግን እሱም ያስፈልጋል በጣም እና ሳየው ክፍያ አልከፈልኩም። ደግሞ የሚገርመው ጨንቆኝ ነበር ሰሞኑን በቃ የሆነ ነገር እንዳልከፈልኩ ታውቆኛል እና ግን በቃ ምንም ጓደኛዬ ነበር የሚያስታውሰኝ እሱ በቃ እሱ ጋር ቼክ ስለሚያደርግ ማለት ነው። እና እሱ ዝም ብሎኝ ነበር። ማታ ላይ ሳየው አልተከፈለም ስ ዳውን ምናምን። አዳማምን ደግሞ ብርም አልነበረኝም። የሆነ ብር የሚገባ ብር ነበር ግን አልነበረኝም። እና ወይኔ ጉዴ ሁለቱም ወርዷል። ምንድን ነው ማድረገው? በቃ ምንድን ነገር ምን ይዤ ነው የሚሄደው ምናምን ቢጨነቅኝ ሳስበው አርፌ ብቀመጥ ቤት ኧረ እንዴ አይሰራም ብዬ በቃ ብቀርስ ምንም ችግር የለብኝም ምናምን አልኩኝና በቃ ልቀመጡ ምናምን ስል ኧረ እንዴ እንደዚህ አይነት እድልማ ማምለጥ የለብኝም። ብሩን እንደምን ብዬ ማምጣት አለብኝ። ከሁለቱ እንደምን ብዬ መስራት አለብኝ ብሎ ሀሳብ መጣና እሺ በቃ እና ማዘርን ጠየኳት። እናቴ አበድሪኝ ብር እመልስልሻለሁ ምናምን ስላት አንተ ሂድ ከዚህ ብዙ ጊዜ ነው የምበድራት ማለት ነው። እና ኧረ ተው አንተ ልጅ እንዴ ምንድን ነው በቃ ምናምን አለችኝ። ኧረ መልሳለሁ እውነት መልሳለሁ። መቼ ነው የምመልሰው? እንዲህ ቀን አንተ አውቀህ ነው ምናምን አለችኝ። እንደምንም በቃ ተጨቃጨቅ ምናምን አደረች። አልሰጥም ምናምን ተናዳ ማለት ነው። እና እኔም በቃ ተስፋ ቆረጥኩኝ ማታ ላይ። ጠዋት በቃ ተነስቼ ልብሴን ነው አስተካክዬ ነበር ልሄድ ምናምን ስል በቃ እናቴም አጨክንም በቃ እንከባክህ ምናምን ብላኝ ብሩ ላከችልኝ ማለት ነው። እና በጣም ደስ ብሎኝ ምናምን በቃ ግንባር ስሜ ምናምን ደስ ብሎኝ ኢቨንቱ 2 ተኩል ነው የሚጀምረው። እኔ 1 ተኩል ምናምን 3 ምናምን ከቤት ወጣሁ። ከዛም ብሩን በቃ ከፈልኩኝ እዛው ማለት ኦንላይን ስለነበር ከፍዬ በቃ ተከፍሏል ጓደኛ አስተካክለው ምናምን ብዬ ሜሴጅ ልኬለት ነበረ። እየሄድኩኝ ወደ አዳማ አላውቀውም ቦታውን፣ ግን እንደምን ብዬ በቃ ቦታው ደረስኩኝ ምናምን። ከዛ ሰዎቹም ራሱ እያዩኝና አዲስ አይደል ምናምን ይሉኛል። ተጠንቀቅ እሺ ይሉኛል። ጭራሽ አስፈራሩኝ። ምንድን ነው ምናምን አልኳቸው። አይ ተጠንቀቅ ምናምን እንደዚህ ያለ እሺ። ቀጥዬ ቦታ የጠየኩ ምናምን ቦታው ደረስኩኝ። እስከ ቦታው እስከምደርስ ድረስ ለልጁ ለጓደኛዬ ደወልኩለት። አያነሳልኝም ምንም ማለት ነው አያነሳልኝም። ወይኔ ልጅ በቃ ጉዴ ፈላ ምናምን ብዬ ሄድኩኝ። ቦታ ደረስኩኝ። ሰው ገና ነበረ። በቃ አሪፍ ልብስ ለዋወጥኩኝ። ቁጭ አልኩኝና በቃ መጠበቅ ጀመርኩኝ። ሰዓት እስከሚደርስ ድረስ 2 ተኩል ይሆናል 3 ተኩል ሰው እየገባ ነው ምናምን። ኔትወርኪንጉ ሰራ፣ ኔትወርኪንግ ፕላትፎርሙ ሰራ እና በቃ ተመስገን። በኪዋር ኮድ እንደውም ግድግዳ ላይ በፕሮጀክተር ለጥፈን እዛ ስክሪን አድርገ ነው ሰዎች እየገቡ በቃ ስካን እያደረጉ ምናምን ምንድነው ፎርማቸውን እየሞሉ ምናምን ቁጭ አሉ። አንደኛው ግን በጣም ያስፈልግም ነበር እና ቁጭ በቃ የጨነቀኝ ነው። ኢቨንቱ የተካሄደ እኔ እዛ ተጨንቅ ያለው ቦታው ላይ ማለት ነው። ለልጁ ብደውልለት እስካሁን አይመልስልኝም። 6 ሰዓት ሆኗል አይመልስልኝም። እና የሆነ ሰዓት ላይ ምንድነው አይ ቲንክ የጋራም ራሱ ማለት ነው ምንድነው ቴክስት አድርጌላቸው ነበረ። ፕሊዝ እንደዚህ ሆፕ አድርጎብኛል ምናምን ብዬ ነገርኳቸው። ተልኳል እና ፕሊዝ ሰስፔንድ አድርጉልኝ፣ ቶሎ ሰስፔንድ አድርጉልኝ፣ 2 ቀን 1 ቀን ይፈጃል ምናምን ስለተባለ ማለት ነው። እሺ በቃ ችግር የለውም አንድ ሰስፔንድ አደርግልሃለሁ፣ ግን እንደዚህ ማድረግ አለብህ ምናምን አሉ። ችግር የለውም ብዬ ለልጁ ብደውል ምንም አያነሳም ማለት ነው። በቃ ሰዎች ይመጣሉ ይሄዳሉ፣ ሰዎች ይመጣሉ። በቃ ካሁን ጨነቀኝ። በቃ ጠየቁኝ እያልኩ ምግብ የራሱ እየበላሁ በቃ ጨንቆኝ ነበር እና
የሆነ ሰዓት ላይ ወደ ልጁ ወደ ስንት ሚስኮል እንዳደረኩለት አላስታውስም። በጣም ብዙ ነበረ። ከዛን የሆነ ሰዓት ላይ ልጁ አነሳልኝ። ፊሊ ምናምን አረ ብሮ እንደዚህ አስተካክልልኝ እንዲህ እኮ አለ ምናምን እዛ ቦታ ነኝ ያልኩት ምናምን አልኩት። እሺ ምናምን አለኝና አስተካከለልኝ። በስመ አብ የሆነ በቃ የሆነ ቅልል ያለ ውፍ ያለ አይደለ የሆነ ክብደት በቃ የሆነ ጫና እንደ ተለቀቀልኝ የሰማሁት እና ያን ኢቨንት መቅረት እችል ነበረ። ቢካዝ በቃ ብሩ የለኝም አለ አይደል ለምን እጨነቃለሁ? እዛም ሄጄ ለምን ራሴን አዋርዳለሁ? በቃ ብሩ ሲኖረኝ እሄዳለሁ ወይ እንደዚህ ለምን እጨነቃለሁ ምናምን ያልኩኝ ነበረ። እና በጣም ደስ ያለኝ ምንድን ነው በቃ የመጣው ይምጣ ማረ የመጣው ይምጣ፣ ቦታው ላይ ግን ተገኝቼ አውልዱ ማይ ወርክ የሚለው ነገር ነበር እና በጣም ነው ደስ ያለኝ። ቢካዝ በጣም ነበር የሚቆጨኝ፣ ማርያምን በጣም ነበር የሚቆጨኝ። የ3 ቀን ኢቨንት ነበር። በቃ በጣም ነው ደስ ያለኝ። አንድ የመጀመሪያው ቀን ነበር እንደተጨነኩት፣ ግማሽ ላይ እንደዚህ ሲሳካ በስመ አብ እናንተ ቦታው ሲያምር ልክ የሆነ ስራ ጨንቋችሁ ምናምን ከተለቀቀ በኋላ በቃ ቦታው ሲያምር የምታዩት ነገር ያምራል። ሪፍሬሽንግ ነው ሁሉን ነገር፣ ምግቡን ይጣፍጣል ራሱ አይዶን ነው ዋይ የሆነ በቃ ተመስገን ብላችሁ ነው የምታልፉት ታውቃላችሁ። እና እንደዚህ አይነት ኢቨንቶች እንደዚህ አይነት ሲያጋጠመን አይ ቲንክ ብዙ ጊዜ እንደ አኮርዲንግ ፕላን አይሄድም። ብዙ ይሄ ፕላን አለኝ ኤቢሲ ምናምን ብሎ እንደዚህ ስትሪክትሊ አይሄድም። አብዛኞቹ ጊዜ እንዳየሁት ከሆነ ላስት ሚኒት በጣም ብዙ ነገር ቼንጅ ይደረጋሉ። ስለዚህ አዳፕተብል ሆነን ከዛም በኋላ ጠንካራ ሜንቴት መኖር አለበት ብዬ አስባለሁ። እንደዚህ አይነት ነገር ላይ ዝም ብሎ እንደዚህ ሲመጣ መፈርቶ መሸሽ ምናምን ሳይሆን በቃ ተጋፍጦትም ሌላ መፍትሄም አለው ብሎ ማሰብ ነው እና እኔ አም ቬሪ ሃፒ። በጣም ያን ቀን በጣም ደስ ያለኝ ቀንና አስጨነቀኝ ቀን ቢሆን እሱ ነው። ያን ሰዎችም ተንከባክቡኝ በጣም። ሰውዬው 3 ቀን ነበረ፣ ቦታውን አሳዩኝ፣ ሩም ተይዞልን ነበረ፣ በጣም አዝናኑኝ ምናምን በቃ እና ስመለስ ራሱ ወደ አዲስ አበባ ስመለስ በቃ ያብዳን ሰምተኝ የሚለው በቃ አይደለ የሆነ ጉድጓድ ውስጥ ከብተሽ ከዛም በኋላ እንደገና መውጣት ነው በቃ ራሳችሁ በራሳችሁ እና እግዚአብሔር ይመስገን ሰውም አግዞኛል። እዛ ቦታ ላይ የተረዱኝ ሰዎችም አሉ ምናምን እና አም ቬሪ ግሬትፉል። እውነት እንደዚህ የሚያጋጥመኛል ከዚህ በኋላም ብዙም አሉ፣ ግን እግዚአብሔር ይመስገን ዩቲዩብ ላይ እንደውም ለቅቄዋለሁ እና እንደገና አይ ዋና ሴ ቴንክ ዩ ቬሪ ማች ፎር እንደዚህ ሰፖርቲንግ ሚ። ብዙ ኮሜንት ላይ ባለፈው ቪዲዮ የማይታችሁት ከዛም በኋላ ሰፖርት እያደረጋችሁኝ በጣም ደስ ብሎኛል። ኮሜንት ላይ በአካልም ተገናኝተን አንዳንድ ሰዎች በጣም ነው በቃ ደስ የሚል ነገር የነገራችሁኝ። በጣም አመሰግናችኋለሁ። ቴንክ ዩ ቬሪ ማች ማለት ከእግዚአብሔር ያክብርልኝ። ከልቤ ነው እንደዚህ የምላችሁ እና እንደገና ደግሞ የዩቲዩብም ቻናል ፕሊዝ ኢፍ ዩ ካን ዛሬም አዳዲስ ቪዲዮች አሉ። እንደዚህ ቪዲዮች አሁን የነገርኳችሁን በቪዲዮ አለ አስታውሻ ነው እና እነሱንም አይታችሁት ከሞር ኤክስፕሌን ያደርጋል ብዬ አስባለሁ። ይህን ከወደዳችሁት እና ቴንክ ዩ ቬሪ ማች አመሰግናችኋለሁ። ቴንክ ዩ ቬሪ ማች እውነት አመሰግናችኋለሁ። ሰላም ዋሉ ወይ አምሹ።